እርሱም ልጄ የሆነ ዘንድ መርጬዋለሁ፣ እኔም አባት ይሆነዋለሁ። ልጅ ሰለሞን ቤቴንና አደባባዮቹን ይሰራል። አንደኛ ዜና ምዕራፍ 28 ቁጥር 6። ይህንን የእግዚአብሔርን ቃል መነሻ በማድረግ የዳንቡያ ቁጥር 1 ቃለ ሕይወት ቤተክርስቲያን የአምልኮ አዳራሽ ግንባታ ከጀመረች እናው ከ4-5 ዓመታት በላይ አስቆጥራለች። እንግዲህ በዚህ ምክንያት ደግሞ እያንዳንዳችን በቤተሰብ በኩል ብር የላክን ግንባታውን እያጋዘን የእግዚአብሔር ቤት ስራ እየሰራን እንገኛለን። አሁን ደግሞ በሳውት አፍሪካ በሁሉም ግዛቶች ያለን የዳንቡያ ቁጥር 1 ቃለ ሕይወት ቤተክርስቲያን አባላትና ጉዳዩ ይመለከተኛል የሚል የእግዚአብሔርን ቤት ለማገልገል ፍላጎት ካላቸው ልጆች ጋር አብረን ለማገልገል ስላሰብን ህብረት ፈጥረን አንድነት ፈጥረን እዚህ ጋር ሁላችን ተሰብስበን የእግዚአብሔር ቤት አገልግሎት ለማገልገል ስለተዘጋጀን ይህንን የእግዚአብሔር ቤት አገልግሎት ለማገልገል የምትፈልጉ ልጆች በዚህ ቪዲዮ ስር በማስቀምጣችሁ ቁጥር እየተደዋወለን ሐሳብ ተለዋወጥን የእግዚአብሔር ቤት አገልግሎት አብረን እንድናገለግል ጥሪ ያቀርባለሁ። እግዚአብሔር ህይወታችሁን፣ ስራችሁን፣ ዘመናችሁን ይባርክ። ጊዜው የኔ ነው፣ ጊዜው የኔ ነው፣ ጊዜው የኔ ነው፣ አገለግላለሁ። ጊዜው የኔ ነው፣ ጊዜው የኔ ነው፣ ጊዜው የኔ ነው፣ ወንጌል ሰብካለሁ። የወንጌል እሳቱ ነዶ ነዶ በሕይወቴ አርበኛ አርጎኛል እኔማ ጨምሯል እምነቴ። ተራው ደርሶልኝ አኔ ጌታ ቀብቶኝ በዘመን ፍጻሜ የወንጌል ሐዋርያ ሆንኩኝ። አዎ ደርሶኛል የወንጌል ጥሪ ጀግና አድርጎኛል የሰማይ ሰሪ እግዚአብሔር። በኢትዮጵያ ውስጥ በደቡብ አፍሪካና በሞላ ዓለም የምትገኙ የዳንቡያ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። ከዚህ ቀጥሎ የምናቀርብላችሁ የቤተክርስቲያኒቱ ከምስረታ ጀምሮ እስካሁን ድረስ ያለው የቤተክርስቲያኒቱ መንፈሳዊና ቁሳዊ እድገት ምን ደረጃ ደረሰች ለምለው ነው። አሁን ያለንበት ይህ ቦታ የመጀመሪያው በ1989 ዓመተ ምህረት ላይ 612 የነበረው 623 የነበረው ህንፃ ወይም ሰርቪስ የተሰራበት ቦታ ነው። አሁን ቦታው እግዚአብሔር የዛሬ በለውና ወደ ሽንት ቤቱ ሳይቀር ዘመናዊ ስታንዳርዱን በጠበቀ ሁኔታ በዚህ መልኩ ተሰርቶ ነው። ከዚህ ቀጥሎ ወደ ላይ ያለው ይሄ ሰርቪስ ደግሞ ቢያንስ ለ25 እና ለ26 ዓመታት በሙሉ እንደ ቢሮ፣ እንደ ቤተክርስቲያን መሪዎች መሰብሰቢያ፣ እንደ እንግዳ መቀበያ፣ እንደ ጥናት ክላሶች፣ እንደ ጸሎት ክፍሎች የምንጠቀመው ነው። ይሄ ከወዲህ በስተግራ በኩል ያለው ሰርቪስ እንግዲህ አብዛኞቻችሁ እንደሚታወቁ ከዚህ ሰርቪስ ውስጥ ነው እግዚአብሔር እናንተን ለሀገርና ለዓለም እንደገና በደቡብ አፍሪካ ለምትገኙ ወገኖች ሁሉ መሰረት የጣለበት ቦታ ነውና መንፈሳዊ ቦታቸው የተቀረጸበት ቦታ ነው። አሁን እዚህ ጋር ያለው ይሄ B6 የሚለው የተለያዩ የመዘምራን ዝግጅት ቦታ ነው። በተለይም እሑድ ቀን እዚህ ተዘጋጅቶ ነው የሚወጡት። ከዛ ቀጥሎ በስተቀኝ በኩል ያለው ይሄ ህንፃ በ1991 ዓ.ም ጀምሮ የተሰራ ነው። በዚህ ህንፃ ውስጥ ነው እንግዲህ እስከዛሬ ድረስ እያመለክን ያለ ነው። ይህ ህንፃ በእውነቱ እንግዲህ ዛሬ ወዳለንበት ወደ ከፍታ እንድንወጣ እግዚአብሔር የተጠቀመበት እንደገና እግዚአብሔር ብዙዎችን በመንፈሳዊ ዓለም የቀረጸበት ብዙ አገልጋዮችን የወለድንበት ብዙ ነጋዴዎችን የወለድንበት እንደገና ብዙ መንግስት ሰራተኞችን የወለድንበት እንደገና ጅምር ላይ እቺ ከተማ ጠባብ ብትሆንም ትንሽ ብትሆንም ዛሬ ደግሞ የወረዳ መጋቢ ከተማ እንደመሆኗ መጠን ከዙሪያ የሚመጡት ብዙ የመንግስት ሰራተኞች ብዙ አነሰው የሰው ስብጥር የሚገኝበት ቦታ ነው። ህንፃ እንግዲህ ብዙዎቻችሁ እንደሚታወቁ 12/32 አካባቢ ነው። ህንፃ እንግዲህ በዛ ሰዓት በጣም ሰፊ ነው ብለን ነበር የሰራነው። አሁን ባለው ሁኔታ ስንመለከት ደግሞ አይደለም ህንፃ የዚህ ህንፃ 2 እጥፍ የሚበዙ አባላት ናቸው በዚህ ቤት አዳራሽ ላይ የሚያመልኩት።
እንግዲህ በተለይም በዓላት በሚኖሩበት ጊዜ የልጆች በዓል እንደገና የእናቶች በዓል የወጣቶች በዓል አመታዊ በዓላት የተለያዩ እንግዶች በሚመጡበት ጊዜ ይሄ ህንጻ በጣም ይጠባል። አልፎ ተርፎ ደግሞ አሁን እዚህ ፊት ለፊት የሚታዩ ወንበሮች እናንተን የወለዷቸው አባቶች እናቶች ወንድሞች ውጪ ነው የሚቀመጡት። ፀሐይ ሲኖር በፀሐይ ዝናብ ሲኖር በዝናብ ብዙ ጊዜ ይጎዳሉ እና ይሄንን ህንጻ ግድ እግዚአብሔር በረደን መጠን ለመቀየር ነው ምናልባት ካላ የምናሳይ ይሆናል። ከዚህ ከአዳራሽ ቀጥሎ ደግሞ አሁን የሚታዩት የመጽሐፍ ቅዱስ ትምህርት ቤት ነው። ሁለት አይነት መጽሐፍ ቅዱስ ትምህርት ቤቶች አሉን። የመጀመሪያው የአማርኛ ዲፕሎማ መጽሐፍ ቅዱስ ትምህርት ቤት ነው። ቀጥሎ ደግሞ በእንግሊዝኛ KMTC ትምህርት ቤት ነው። እግዚአብሔር አምላክ ባለፉት ዘመናት ለ10 ዓመታት ማለት ይቻላል የተለያዩ ለአገርና ለዓለም አቀፍ የሚበቁ አገልጋዮችን እቺ ቤተክርስቲያን መንፈሳዊ ተቋም በመሆን እያስተማረች ወደ ተለያዩ አቅጣጫ አገልጋዮችን የሚታሰማራበት ከሌላ አካባቢ ደግሞ ስኮላር ተማሪዎችን አምታ የሚታስተምርበት ዛሬም ይሄ ደግሞ ለወደፊትም ተስፋ የሚጣልበት ቦታ ነው። ወደፊት ይህንን ቦታ እግዚአብሔር ከፈቀደ ሁላችንም ተባብረን ወደ ግራውንድ 6 ወደ ግራውንድ 7 8 ማሳደግ ይቻላል። ታክሻ ይሻልም ለሰው የማይቻለው ለእግዚአብሔር ይቻላል። ከዚህ ቀጥሎ ወደ አዲሱ ህንጻ በምንሄድበት ጊዜ ወደ ህንጻ ከመሄዳችን አስቀድሞ ከግራውንድ ያለውን ቢሮዎችን ለእናንተ ብናሳውቅ በጣም ይሻላል። ምክንያቱም ቅድም ካየነው ከሰርቪሶች እንደገና ደግሞ ከቆዩት ቢሮዎች ጋር ሲናነጻጽር አሁን እዚህ የሚታዩት ቢሮ ቢያንስ ታክሲ በቁጥር ስንት ነበር? እነዚህ ቢሮዎች 12 ቢሮዎች ዘመኑን የጠበቁ በጣም ስታንዳርዱን የጠበቁ ቢሮዎች ናቸው። እነዚህ ቢሮዎች እንግዲህ ከጫፍ ያሉት 2 ቢሮዎች ስራ አልጀመሩም እንጂ ሌሎቹ 10 ቢሮዎች አገልግሎት እየሰጡ ነው ያሉት። ከዚህ ቀጥሎ እንግዲህ ወደ ትልቁ ህንጻ አሁን እንትና የአድማሱ ልጅ ሲሳይ በጣም እየሳቀ ነው እየገባ ያለው እና ወደ ትልቁ ህንጻ እንወጣለን። አጋጣሚው ምናልባትም በዚህ በትልቁ ህንጻ ስራ ላይ በኮሚቴ ውስጥ ካሉት ወገኖች መካከል ደቡብ አፍሪካ ከእናንተ ጋር የቆየው ወንድማችን ተካንጭሶ ይገኛል። አሁን ስራው በምን ደረጃ እንዳለ ከየጀምሮ ወዴት እንደመጣ ተባብረን የተወሰኑ መረጃዎችን ለእናንተ ለማቅረብ እንሞክራለን። ይህ ህንጻ እንግዲህ በአይነቱ በጣም ዘመናዊ ነው። ግራውንድ ፕላስ 1 አለው። ህንጻው በጣም የተንጣለለ ነው። ቢያንስ ወደ 880 ካሬ ሜትር ላይ ያረፈ ህንጻ ነው። ህንጻ እንግዲህ እስካሁን ድረስ ብዙ ቅዱሳን ተባብረው በጸሎት በገንዘብ በአሳብ በመናበብ በከፈሉት መስዋዕትነት ወደዚህ ደረጃ ደርሷል። እንደውም ከኔ የተሻለ በሙያው ህንጻው ወደ ደረሰበት ደረጃ የተወሰነውን ነገር ተካ እንድናገር እድሉን ሰጣለሁ። ታክሽ ህንጻው ነው ያለበት ደረጃ ምን ይመስላል? ህንጻው በእግዚአብሔር እርዳታ እዚህ ያሉ አባቶቻችን፣ እናቶቻችን፣ ወንድሞቻችን ደቡብ አፍሪካ ያሉ ወንድሞቻችን በሚሰጡት ገንዘብ በአሜሪካ በየትም ለዓለም ያሉ ቅዱሳን በሚያደርጉት እገዛ ህንጻው የምን ደረጃ ደርሷል። ዛሬ እንደዚህ ብረት መጥቶ ለቆርቆሮ ዝግጅት ላይ ነን ያለነው። ሴራሚክ፣ ቆርቆሮ፣ አንዳንድ በር የቀሩ ነገሮች አሉ። በእነዚህ ያስጀመረው እግዚአብሔር ያስፈጽማል ብለን እየተንቀሳቀስን ነው ያለነው። ጥሩ ሀሳብ ነው። ታክሻ ላይ እንመለሳለን። የቤተክርስቲያናችን ሰብሳቢ በመላኩ አሁን አጋጣሚ መጥቷል። ወደዚህ መጥቶ ይሄ ህንጻ ከጀመረበት ጀምሮ አሁን እስካለበት ድረስ ሞር የበለጠ ነገር ስላለው የቤተክርስቲያናችን ሰብሳቢም እንደመሆኑ መጠን የተወሰኑ ሀሳቦችን ከጅምር እስካሁን ድረስ ያለውን እንዲዳስስ እድሉን ለእሱ ሰጣለሁ። እዛ ያሉ ወገኖች ህንጻው የደረሰበትን ቪዲዮ ቀርጻችሁ ላኩልን ብሎ ያንን መልእክት ሲያስተላልፉ አሁን ጀምረናልና ህንጻው ከየት ጀምሮ ወዴት ደርሷል? ካሁን በኋላ ያለው ደግሞ የስራው ድባብ እንዴት ነው ብለህ ታስባለህ? እግዚአብሔር ቤቱን የሚሰራ አምላክ ስለሆነ አይደለም የራሱን የሰውንም ልጅ ቤት የሚሰራ አምላክ ስለሆነ በእግዚአብሔር ታምነን በዜሮ ምንም በሌለበት ስራን ጀምረናል። የጀመርነው ፉቲንጉ ወይም ደግሞ ከህንጻው ስር አትሊስት ከ4 ሜትር በማያንስ ጥልቀት ግንባታው ከመሬት አልቆ ከፍ ብሎ ደግሞ ወደ 11 ክላሶች ለቢሮ አገልግሎትና ለተለያዩ ስራዎች የሚውሉ በፉቲንግ ወይም ደግሞ ታችኛው የመሬት ክፍል ላይ ተሰርቶ ካለቀ በኋላ የነሱ የቢሮዎቹ ጣሪያ ደግሞ የትልቁ አዳራሽ
ወለል ሆኖ አሁን ዛሬ በሚታይ መልኩ ከላይ ስላቡ ከ600 ያላነሱ ሰዎችን የሚይዝ የቤቱ 50% ስላብ ሆኖ ተሰርቶ በዚህ አይነት ደረጃ አለ። ኦሬዲ የቋሚዎቹ በሙሉ አልቀው ድምድማት መደምደሚያ ተሰርቶ የብረት ስራዎች እየተሰሩ ነው ያሉት። ኦልሞስት ከ60% ያላነሰ ስራ ተሰርቷል። አሁን ደግሞ የምኖረው አጣዳፊ ስራ ነው፣ ጊዜን የማይሰጥ ነው። ያም ማለት በፊት ስንሰራ እግዚአብሔር የሰጣንን ትንሽ ሀብት ጊዜም ስላለ ስንጠቀም ሌላ ሲመጣ ስንጠቀም ሌላው ሲመጣ እንደ ምንጩ ስትጠራቀም እየቀዳን ነው ወደዚህ የደረስነው። አሁን ደግሞ የብረቱስና የቆርቆሮ ስራዎች አጣዳፊ ናቸው። ሁሉም አንዴ ነው የሚሰራው ማሽን ነው የሚያቆመው ማሽን ነው። በያዳ ካለቀ በኋላ በሚሊዮኖች አንዴ የሚፈልግ ስራ ምዕራፍ ላይ ስለደረስን እግዚአብሔር ልባችሁን ለዚህ ስራ ያነሳሳቸው ሰዎች በሙሉ እጃቸውን እንዲዘረጉ በቤተ ክርስቲያኒቱ እናም በእግዚአብሔር ልጅ በናዝሬቱ በኢየሱስ ክርስቶስና በአገልግሎት ፍቅር ጥሪ ያደርጋለሁ። ይሄንን የሚሰማ ሁሉ ይሄ ያለንበት ሁኔታ ልቡን የነካው ሁሉ እግዚአብሔር በልቡ ባስቀመጠው ልቡ በፈቀደው ሁሉ በዚህ አገልግሎት እጁን እንዲዘረጋ ጥሪ አደርጋለሁ። እግዚአብሔር ሁላችንንም ይባርክ ማለት ፈልጋለሁ። ካሁን በኋላ የቀረው ስራ እስከ ቆርቆሮ እስከ ፊኒሺንግ ድረስ ምን ያህል ብር ይሆናል ተብሎ ነው እስቲሜት የተደረገው? ኦልሞስት ከኮንትራክተሩ ጋር የገባነው አጠቃላይ የግቢውንም ዲዛይን በተሻለ መልኩ ዘመናዊ በሆነ መልኩ ዲዛይን አድርጎ ጨርሶ ቴራዞ አንጥፎ እያንዳንዱን ፓርኪንግ እንደ ፓርኪንግ አስተካክሎ ከታች ያሉ መጽሐፍ ቅዱስ ትምህርት ቤቶች ራሳቸውን የያዘ ስሎፕ ደረጃ ይዘው ከላይ ያለውም ደግሞ የራሱን ዲዛይን ይዞ ፓርኪንጎች ተስተካክለው ግቢው መተከል የሚገባው አትክልት ተተክሎ እንደገናም ደግሞ እግረኛ መንገድ ፓርኪንጎች ተስተካክለው በር እንዲያስረክብልን ነው የተግባባነውና ስለዚህ ከዚህ በኋላ ያለው ስራ ራሱ ቢያንስ በትንሹ በዚህ ጊዜ ካለው ከገበያ ግሽበት ጋር ስናያይዝ ከ20 ሚሊዮን ያላነሳ ብር ይጠይቀናል ብዬ ነው እኔ የምጠብቀው። በካዜና ምን ያህል ገንዘብ አለ ብለህ? በካዜና እንግዲህ የጌታ እጅ ናት ያለች 1 ሚሊዮንም የለም 1 ሚሊዮንም የለም። እንግዲህ ሰማዩ የጌታ እጅ ናት ያለች። ሰማዩ ምድሩ እንግዲህ የእግዚአብሔር ነው። ምድርና ሞላ የእግዚአብሔር ናት። አሁን እንግዲህ ወደ ውስጥ ገብተን የህንጻውን የውስጥ እንትኖችና ስራዎችን እናያለን። እዚህ ጋር እንግዲህ አሁን ብረቱ ከአዲስ አበባ ገብቷል። ከአዲስ አበባ ብረቱ ገብቶ በጣም የምንወዳቸው ባለሙያዎች አሉ። አሸምዬ መጋን ካሉ ኬን ውጅታ ትውተ ማሲያ ካን አተናውንታ ምን ለማድረግ ይሄንን እየሰራችሁ ያላችሁ? ብረቱን ለመበየድ ኦኬ። ዛሬ እየጀመራችሁ ነው። ኤሌክትሪክ መስመር እየዘረጋችሁ ነው። ያንተስ ማን ነበር? ረሳው፣ ይቅርታ። ያንተስ? ኢሳያስ። ጥሩ ወጣቶች ናችሁ። እንግዲህ እግዚአብሔር እንድነባ እስራኤል እጃችሁን ሙያ እንግዲህ ለዓለምና ለሀገር ውስጥ ይጠቀም። ጌታ አምላክ አቅም ይሁንላችሁ እና ከዚህ ቀጥሎ ደግሞ የቤተክርስቲያኑ ምክትል ሰብሳቢ እዚህ ውስጥ ያለውን ነገር ትንሽ ዳሰሳ የተወሰኑ ደቂቃዎችን እየዳሰሳ ውጪ ላሉት ወገኖቻችን እንዲያስታውቅ እድሉን ሰጣለሁ። ማምር አብነት ዘውዴ እዚህ ውስጥ ያለው የህንጻው ስራ ውስጥ ላይ ያለው መድረኩን ሁሉን ነገር አያት አድርግና እስኪ ለዓለም ብታስታውቅ ጥሩ ይመስለኛል። አመሰግናለሁ። እዚህ ውስጥ ያለው ነገር ሁሉም ያው ለጌታ ቤትና ለጌታ ክብር እየተሰራ ያለ ስራ ስለሆነ ያው እንደ ነህሚያ ዘመን ሁሉም ሰው በየቡድኑ ተደራጅቶ የሚመለከተውን ስራ እየሰራ ጥሩ ጅምር ላይ ጥሩ ሂደት ላይ እንዳለን ያው የሚያሳይ ስራ ስለሆነ ደስ ይላል። ያው ማንም ተመልካች እግዚአብሔርን የሚወድ የሚያመልክ ጥሩ ቦታ ላይ ሆኖ ሲያመልክ፣ ጥሩ ቦታ ላይ ሆኖ ሲዘምር፣ ሲሰብክ፣ ሲገለገል ስለሚያምር እያንዳንዱ ያው በየዘርፉ አንዱ የሰራውን ስራ በኩል ያው ጨርሶ እያፈረሰ ነው። በአንዱ በኩል ደግሞ የግንባታ ስራዎችን ያው እየተቀባበሉ እየሰሩ ነው አሉት። ደስ የሚል ስራ እንደሆነ ነው እንግዲህ እያየን ያለ ነው። ክብር ለጌታ ይሁን። ጥሩ ሀሳብ ነው። አብነትን በጣም እጅግ አድርገን እናመሰግናለን። እዚህ ጋር በጣም ደስ የሚል መድረክ ነው ያለው። አሁን ልጆች እንደሚታወቁ አሁን መድረኩ ያለው አቶ ጴጥሮስ ማምር ጴጥሮስ
ቤቱ ጥግ ላይ ነው መድረኩ ያለው። አሁን እንግዲህ ዙሪያው ቅድም ሰብሳቢ እንዳሳወቀም ወደ ላይ እንግዲህ ብረት እንዲወጣ ሁሉም ነገር ያው እየተጠናቀቀ ነው ያለው። ከዚህ ቀጥሎ እስኪ ወደ ላይ ወደ ግራውንድ 1 ብንወጣ እግዚአብሔር ዘመን አምጥቶን እንግዲህ እኛ ፎቅ ላይ እንድንወጣ እግዚአብሔር እንግዲህ እድሉን ሰጥቶናልና ወደ ላይ ወተን እስኪ ትንሽ ብናይ ጥሩ ይሆናል። ይሄ ቅድም እንዳልንም የወረዳው መጋቢ ቸርች ናትና ብዙ እንግዶች ይመጣሉ ወደፊት። ምናልባትም ነጮችም ሲመጡ እንደገና ደቡብ አፍሪካ ያሉት የወለዱት ልጆቻቸውን እንደገና የሚጋቡት ቅድመ ጋብቻ ትምህርት ሲማሩ ፎቅ ላይ የሚማሩበት በጣም ደስ የሚል ህንጻ ነውና አሁን እየወጣን ያለነው ወደዚህ ነው። ወደፊት እግዚአብሔር ከፈቀደ በደቡብ አፍሪካና በዓለም ዙሪያ ያላችሁ ወገኖች ድሮ ከወጣችሁበት እግዚአብሔር ታሪክን ቀይሮ ከትዳራችሁ ጋር ከልጆቻችሁ ጋር ስትንቀሳቀሱ በጣም የሚያዝናና በጣም ደስ የሚል ደግሞ ወደ ፎቁ ላይ ስትወጡ ከተማውን በሙሉ ማንበብ የምትችሉበት በጣም ጥሩ አትሞስፌር ያለበት እና ጋብቻ እዚህ ጋር ሲታደርጉ ሰርግ ሲታደርጉ በጣም ያዝናናበት። ቅድም ሰብሳቢ እንግዲህ ያው ሰው ተዝናንቶ እንዲቀመጥ ነው ያለው 600 ሰው ይይዛል ብለዋል። በእኔ እምነት ግን ተክሽ ወደ 1000 አይይዝም። በጣም ሰፊ ነው ይይዛል። እግዚአብሔር የተመሰገነ እንግዲህ ይሄ ግራውንድ ፕላስ 1 ላይ ነው። በጣም የሚገርመው ነገር ደግሞ ለቤተክርስቲያናችን ባላት እቅድ መሰረት ካሁን በኋላ ከታች በኩል ከጫፍ እስከ ጫፍ ድረስ ግራውንድ ፕላስ 6 ለመስራት ሁሉ እቅድ አለን። ወደፊት እንግዲህ ትላልቅ ነገሮች በዚህ ቸርች ላይ ይደረጋሉ። እኔ እናምናለን። በየጊዜው እዚህ ጋር ያለውን የስራ ሪፖርት በትኩሱ እናቀርባለን። ለዛሬ ያለንን ነገር እግዚአብሔርን እያመሰገንን ወደ መቋጫ እንመጣለን። እንግዲህ ይህንን ቪዲዮ የምትሰሙም የምትመለከቱም በኢትዮጵያና በአፍሪካ በዓለም ዙሪያ ያላችሁ ወገኖች እንግዲህ ስራው የጋራ ስለሆነ የመጀመሪያው ጸልዩ፣ ሁለተኛ ደግሞ በአጠገባችሁ ያለው አስተባብሩ፣ ሶስተኛ ደግሞ አቅም በፈቀደ መጠን እንግዲህ በዚህ ጊዜ 5 ሳንቲም 1 ሚሊዮንም ትልቅ ግምት አለውና በጣም ወሳኝ ጊዜ ላይ ስላለን እግዚአብሔር በረዳችሁ መጠን ቤተክርስቲያን የምታስተላልፈው መልእክት ቢኖር አቅም በፈቀደ መጠን በመጸለይ ገንዘብ በመስጣት በማስተባበር እና በስልክ ደግሞ በመደወል ክትትል በማድረግ ስራው ተጠናቆ በያለንበት ቦታ በአካልም በስክሪንም ጌታን እስክናመሰግን ድረስ ስራውን ተባብረን እንድንሰራ የሰማይና የምድር አምላክ እግዚአብሔር አምላካችን ይርዳን። አሜን። እግዚአብሔር የተመሰገነውን ሁላችንም እስኪ በያለንበት ቦታ እስከ ድረስ ይረዳን ጌታ ጸልየን እንቋጫለን። እግዚአብሔር ሆይ ክብርና ምስጋና ለታላቁ ስም ይሁን። ጌታ ሆይ የዚህ ስራ ባለቤት አንተ ነህ። ቤቱ አንተን የሚወክል ወንጌል የሚሰራበት ትውልድ የሚቀረጽበት እግዚአብሔር አምላካችን ለአገርና ለዓለም ሁሉ የሚጸለይበት ቦታ ስለሆነ በጌታ በኢየሱስ ክርስቶስ በዚህ ስራ ላይ እግዚአብሔር ሆይ በመጸለይ ገንዘብ በመስጣት በማስተባበር በእውነት አስፈላጊ በሆነ ነገር ሁሉ በመከታተል እስካሁን ድረስ ከዚህ ካለንበት ከተማ አንስቶ እስከ ዓለም አቀፍ ድረስ የተንቀሳቀሱ ቅዱሳን ባሉበት ቦታ በነፍስና በስጋ የተባረኩ ይሁኑ። እንግዲህ ቤተክርስቲያን የደረሰችበትን እግዚአብሔር አምላካችን ይህንን ቪዲዮ እግዚአብሔር በአይን የሚመለከቱ በጆሮ የሚሰሙ ሁሉ በያሉበት ቦታ ላይ ለዚህ ስራ እንዲረባረቡ የእጃቸው ስራ እንዲባረክ እንጸልያለን። ደግሞ በህይወት እንዲያድጉ በአገልግሎት እንዲያድጉ እግዚአብሔር አምላካችን የእጃቸው ስራ በጌታ በኢየሱስ ክርስቶስ በፍጹም የተትረፈረፈ እንዲሆን በክብር ጌታው እንዲሞሉ አቤቱ በበረከት እንዲባረኩ የእግዚአብሔር በረከት ባለጠጋ ታደርጋለህ ተብሎ ተጽፏልና ባለጠጎች እንድታደርጋቸው እንጸልያለን። እግዚአብሔር አምላካችን ሆይ ይሄ ቤት ተጠናቆ በአንተ ጊዜ አንተ በምትፈልገው ሰዓት ሁላችንም ሳንመዘዝ ሳንታጣ ከቤት ጌታው ሳንሸሽ ይህን አገልግሎት እያገለገልን እስክትመጣ አሊያም እስክንሄድ ድረስ መንፈሳዊውንም ቁሳዊውንም ነገር ለትውልድ በጤናማ ሁኔታ ማስተላለፍ የምንችልበት ጸጋይን አብዘልን። ይህንን ጌታው በእውነት ቪዲዮ የቀረጹ እነዚህ ብላቴኖች የተባረኩ ይሁኑ። እግዚአብሔር አምላክ በዚህ አጋጣሚ እንጸልያለን። ከቤተክርስቲያናችን ከከተማችን ከዙሪያችን ብሎም ከኢትዮጵያ የወጡ ወገኖች በያሉበት ቦታ የፖለቲካ ሁኔታ እግዚአብሔር አምላክ የሰላም እጦት ሁኔታ እንዳናጋቸው እግዚአብሔር አምላክ ልባቸው እንዳይሰበር የሰሩት ነገር እንዳይዘረፍ እግዚአብሔር አምላክ ከክፉ ሁሉ እንዲጠብቃቸው ዙሪያቸውን ሁሉ በደም አጠርን በኢየሱስ ክርስቶስ ስምና ስልጣን ይህንን አድርግና ክብርን ለራስ ጠቅልለህ ውሰድ።